የ27ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ ሲጀምር 4 ጨዋታዎች ይደረጉበታል። በአዲስ አበባ በቢቂላ ስታዲየም አርባ ምንጭ ከተማ ቅዱስ ጊዮርጊስ ጋር የሚገናኙበት ጨዋታ 10 ሰዓት ላይ ይከናወናል። ከበርካታ ሳምንታት ተከታታይ ውጤት ማጣት በኋላ ያለፉትን 2 ጨዋታዎች ያሸነፉት ፈረሰኞቹ ሶስተኛ ተከታታይ ድላቸውን ለማግኘት ወደ ሜዳ ይገባሉ። በ22 ነጥቦች የሊጉ ግርጌ ላይ የሚገኙት አዞዎቹ በበኩላቸው ላለመውረድ በሚያደርጉት ትግል ለቅዱስ ጊዮርጊስ ትልቅ ፈተና እንደሚሆኑም ይጠበቃል። ከደቂቃዎች በኋላ ቀን 7 ሰዓት ላይ በተመሳሳይ ስታዲየም ሸገር ከተማ ከነጌሌ አርሲ ይጫወታሉ። ሸገር ከተማ በ31 ነጥብ 14ኛ ደረጃ ላይ የተቀመጠ ሲሆን የዛሬውን ጨዋታ ካሸነፈ ወደ 10ኛ ከፍ ይላል። በሌላ በኩል ነጌሌ አርሲ 3 ነጥብ ካገኘ የሊጉ መሪ ሲዳማ ቡና እስኪጫወት ድረስ ልዩነቱን ወደ 3 ነጥብ ማጥበብ ይችላል። በሐዋሳ ዩኒቨርሲቲ ስታዲየም 2 ጨዋታዎች የሚደረጉ ሲሆን ቀን 9 ሰዓት ላይ መቀለ ሰባ እንደርታ ከወልዋሎ ዓዲግራት ዩኒቨርሲቲ ይጫወታሉ። ምሽት 12 ሰዓት ላይ ደግሞ ሐዋሳ ከተማ ከሽረ ምድረገነት ጋር የሚገናኙ ይሆናል። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ ካለፉት ዓመታት አንጻር ሲነጻጽር ከፍተኛ ፉክክር እያሳየ መሆኑን የባህር ዳር ከተማ ሴቶች እግር ኳስ ቡድን አሰልጣኝ እንዳወቀ አጥናፉ ተናገረ። አሰልጣኙ የሊጉ አወዳዳሪ አካላት ከሜዳ መረጣ ጀምሮ የጨዋታ አመራሮችን ማብቃት ላይ እንዲሰሩም ጠይቋል። ታሪኩ አይነዋ ተጨማሪ አለው። የ2018 ሴቶች ፕሪሚየር ሊግ ሊጠናቀቅ 5 ጨዋታዎች ብቻ ቀርተውታል። የሊጉን የደረጃ ሰንጠረዥ እስከ 21ኛ ሳምንት ኢትዮ ኤሌክትሪክና ንግድ ባንክ እየተፈራረቁ እየመሩ ሲሆን አሁን ላይ እኩል 54 ነጥብ ይዘው በግብ ክፍያ ንግድ ባንክ አንደኛ፣ ኢትዮ ኤሌክትሪክ ሁለተኛ ናቸው። የኢትዮጵያ ንግድ ባንክ የበላይነት በሚንጸባረቅበት የኢትዮጵያ ሴቶች ፕሪሚየር ሊግ የዘንድሮ ውድድር ከ5 ዓመታት በኋላ ከፍተኛ ፉክክር የታየበትም ሆኗል። በፕሪሚየር ሊጉ የባህር ዳር ከነማ ሴቶች እግር ኳስ ክለብ አሰልጣኝ የሆኑት እንዳወቀ አጥናፉም የዘንድሮ ፉክክር እስከ መጨረሻው ሳምንት ይቀጥላል ሲሉም ሻምፒዮኑን ለመለየት አስቸጋሪ በማድረጉም ሊጉን ደማቅ አድርጎታል ብለዋል። አሁን በጣም ተለይቷል። ሁሉም ክለቦች በክፍያ የምትላቸው በፋሲሊቲት የምትላቸው በተለያዩ ነገሮች አሁን ተቀራራቢ ናቸው። ስለዚህ አሁን አንድ ክለብ የበላይነት ለወደፊት ይቀጥላል ብዬ አላስብም። አሁን መብራት ኃይልን ብቻ አይደለም ራሱ መቻልን ብትወስድ ሐዋሳ ከነማ፣ ሸገር በጣም ጠንካራ ናቸው። በጣም ጠንካራ ቡድን የሰሩት በጣም ቻሌንጅ የሚያደርጉ ናቸው። በቀላል የሚሸናነፉ ቲሞች አይደሉም። ሆኜ ያያዩዋቸው ነው ደግሞ አሁን ባይሳየውና አሁንም አሸናፊ ለመለየት ይከብዳል። አሁን እዚህ በፊት ንግድ ባንክ 4 ጨዋታ 5 ጨዋታ ወይም በነጥብ በጣም ርቆ ነው የሚጨርሰው የነበረው። አሁን የዚህ አይነት ነገሮች እያከተሙ ነው ያሉት ብዬ አስባለሁ። አሰልጣኙ በዚህ ወቅት በ18 ዓመት በታች የወዳጅነት ጨዋታ ምክንያት የሴቶች ፕሪሚየር ሊግ መቋረጡም ተገቢ አለመሆኑን ያነሱ ሲሆን የሴቶች ፕሪሚየር ሊግ ላይ ከወዳዳሪው አካል በኩል ቢስተካከል ያሉትን አንስተዋል። መቋረጥ አልነበረበትም የሚል ሀሳብ ነው ያለኝ። ክለቦች የብጀት ችግር አለባቸው። አሁን እንደገና ቲምን አፍርሰህ እንደገና የምትገነባው ያለ ይሄ ሁሉ መታሰብ ነበረበት። ቲሞችን በማይጎዳ 2ም 3ም ከየቲሞቹ አድርገው ውድድሩን አካሄዱ ቢመጣ የጥሎ ማለፉ ዋናው ጨዋታ ቢሆን ቢቋረጥ ተገቢ ነው። ዋናው ዓላማውም ታርጌቱ የሚያስለው ነው። ሁለተኛ የሴቶች እግር ኳስ የሚጫወቱትኛ በቢቂላ ስቴዲየም በቢቂላ አርቲፊሻል ሜዳ ነው። ጠንጎማ ነው። በጣም ነው የሚያቃጥለው። በጣም ጉልበት ይጠይቃል። እኔ ብዙ አሁን ኤሲኤል ጉዳቱላ እኔ እንደ ሕክምና ምን ተባለው በተለያዩ ክለቦች እዚህ አይነት ጉዳቶች ይመጣሉ። ተከባድ ጉዳቶች እና እኔ ከሜዳውም ነው የሚል ሐሳብ ያለኝ የራሴ። ሌላው የአወዳዳሪው አካል ዳኞችን ማብዛት መቻል አለባቸው። አሁን እኔ እንደጀመርነ የመጀመሪያዎቹ 3 ጨዋታዎች በአንድ ዳኛ ነው የተዳኘን። ያ የመስመር ዳኞች ደግሞ እኔ በቃ ዘመናዊውን እንትን ያወቁም አይመስለኝም ብዬ አስባለሁ። ብቻን ከቆምክ ያነሳሉ ወይ ዲቲ በቃ አንተ ሰርተ ሁሉ ነገር አድርገ በተጠቃቀን ክፍተቶች በአወዳዳሪው አካል ክፍተቱ ለውጤት መታጠባቱ ነገሮች ይላልና እነዛን ሰዎች የማብቃት ስራ በጣም መሰራት መቻል አለበት። ሴቶች እግር ኳስ ላይ ቡድን ከማቋቋም በተጨማሪ ለታዳጊዎች እድል በመስጠት ባህር ዳር ከነማ አርአያ መሆን ይችላል ያሉት አሰልጣኝ እንዳወቀ አጥናፉም ሌሎች ክለቦችም ታዳጊዎች ልማት ላይ መሳተፍ በመጀመራቸው ጠንካራ ብሔራዊ ቡድን ለመገንባት በር ይከፍታልም ነው ያሉት። ባህር ዳር ከነማ የተደራጀ ክለብ ነው። ትንሽ የተወሰኑ ጥቃቅን ነገሮች አሉ። እሱም ቢሆኑ ወቅቶችን ጠብቀው የሚመለሱ ነገር ናቸው እንጂ በጣም ሜጀር የምትላቸው ነገሮች በሙሉ የተሟሉ ናቸው። ባህር ዳር ከነማ ለሌሎችም ሞዴል የሚሆን ክለብ ነው ብዬ ነው የማስበውና ሌሎችም ክለቦች ከነሱ ይማራሉ። አሁን ንግድ ባንክን ብትወስድ እስከ አንደር 17 ድረስ ቲሞች አሉት። 20 ያለው 17 አለው። ጥሩ ነው። ከራሶቹ እያሳደገ ለሌሎችም ለራሱ የሚጠቀምበት ይጠቀማል። ለኢትዮጵያ እግር ኳስም ትልቅ አበርክቶ እየሰጠ ነው ያለና እነመቻል በጣም አቅም ያላቸው ናቸው። እነመብራት ኃይል ትልቅ አቅም ያላቸውና ይሄ ቢዘረጋና ሰው ቢሰራ የተሻለ ነገር የተሻለ ቡድን ተመሰረታለን። ተዳግማይት ማህሌት